kurmancı heragule Heredilemine Varabamın gule Ezbete tünemme Tücanemin Gule estehizdikim Gule ezbete namım Gule kurmancı heragule Heredilemine Varabamın gule ezbete tünemme ቤታቸው ጸርቶ እንደዚህ እንግዲህ ቤቢ ሻወር በሉት በዚህ መልኩ ተዘጋጅቷል። ምትወልድ ከሆነ ላይቭ ምናሳያችሁ ይሆናል። የሚያጓጓን ምንድነው እቺ ላም ስትመለከቷት በጣም ትልቅ ላም ትመስላለች። ነገር ግን ሁለተኛ ወሊዷ ነው። የመጀመሪያ አንድ ብቻ ነው የወለደችው። ትንሽ ዲሌያንስ አለ ከእርግዝና ኮንሲም ከማድረግ ጋር ተያይዞ በዛ ምክንያት የመጀመሪያውም ዲሌይ ሆና በደንብ ካደገች ወይም ከሁለት ዓመት በላይ ከሄደች በኋላ ነው ያረገዘችው። ከወለደችም በኋላ ቶሎ አልያዘችልንም ነበር። በዛ ምክንያት ትልቅ ላም ትመስላለች። ነገር ግን ሁለተኛ ወሊዷ ነው። እንግዲህ ይሄን ይመስላል። ምትወልድ ከሆነ እናሳያችሁ ይሆናል። ከዚህ በመቀጠል ደግሞ እነዚህ ላሞች አሉ። ሌሎች በጣም ቆንጆ የሚባሉ ጊደሮች አሉ። 4298 ትባላለች። እቺ ቤስት ብሪድ ናት። ባለፈው ከል ያረግናት እናቷ በጣም ቆንጆ የሚባሉ ፋርም ውስጥ ረጅም ጊዜ የቆዩ የብሪድ ላይን ነው። እቺም እንደዛው እቺ አንድ ሁለት ሳምንት ሳይሆን በ17 ነው የምትወለው። ጁን 17 በጣም ቆንጆ ነው። የቦዲ ኮንዲሽኗም ቆንጆ ነው። ስትራክቸሩ ኤቭሪቲንግ በጣም ቆንጆ ነው። ከ7 ወር ጀምሮ በደንብ የተያዙ ናቸው። ሶስተኛ ለወሊድ ሬዲ የሆነችው 1511 እቺ ጊደር ናት። አዲስ ናት። ያው እንግዲህ ስቲም አፕ ተደርጋለች፣ ግን በነዛ መልኩ አላጋተችም። ያው አንዳንዴ የራሳቸው ሁኔታ ቀድሞ በጣም የሚያገቱ አሉ፣ ከወለዱ በኋላ የሚያገቱ ላሞች አሉ። ቆንጆ ነው። ስትራክቸሯ ኤቭሪቲንግ ቆንጆ ነው፣ ግን እንደነዛ በጣም አላጋተችም። ፕሮዳክሽን ላይኗን እንግዲህ የምናየው ይሆናል ስትወልድ። ስትራክቸሯ ቆንጆ ነው። ሁሉ ነገሩ አሪፍ ነው። ይህን ይመስላል። ሰሞኑን ያለውን ወሊድ የምናሳያቸው ይሆናል። እንግዲህ አዳዲስ ጥጃ ለመቀበልና አዲስ ፕሮዳክሽን ለማግኘት ጓግተን በዚህ መልኩ እየሰራን ያለ ነው። አባይነሽ ፋርም ይሄን ይመስላል። አመሰግናለሁ።